ሰላምና ጤና በያላችሁበት ይሁን። የኢትዮ ማርኬት ቤተሰቦች እንደምን አላችሁ? ዛሬ በሀገራችን መንገድ ላይ በየደቂቃው የምናያት የብዙዎችን ቤት የቀየረች ለታክሲም ለቤትም ተመራጭ ስለሆነችው መኪና ነው የምናወራው፣ ማሩቲ ሱዙኪ ዲዛይር። ነገር ግን ይችን መኪናም ለመግዛትም ወደ ገበያ ስትወጡ ግራ የሚያጋቡ ብዙ ነገሮች አሉ። የ2020፣ 2021፣ 2022 እና 2023 ሞዴሎች ከእነዛ አውራ ከሆኑት አዲሶቹ የ2004 እና 2005 ሞዴሎች በምን ይለያሉ? ይች መኪና ጥቁር ዳሽቦርድ ናት፣ ያችኛዋ ክሬም ወይም ቤዥ ናት ሲባልስ ትርጉሙ ጥቅሙ ምንድን ነው? የት ሀገር ነው የሚገጣጠሙት? በዚህ ሁሉ ትንተናዎች አንድ ዲዛይር መኪና ከመግዛቶ በፊት ማወቅ ያለቦት ሞዴሎች ልዩነቶች፣ የሞተር ለውጦች፣ የደህንነት ሚስጥሮችና የውስጥ ቀለማት ልዩነት በዝርዝር እንፈትሻለን። ይህንን መረጃ ሳይረዱ ዲዛይር ለመግዛት እንዳያስቡ። ቻናላችንን ሰብስክራይብ ካላደረጋችሁን አድርጉና ወደ መጀመሪያው ታላቅ ንጽጽር እንለፍም። ለመሆኑ የ2020 እስከ 2023 የወጡት የዲዛይር መኪናዎች ምን አይነት ባህሪ ያላቸው? እነዚህ መኪናዎች በኢትዮጵያ ገበያ ላይ የሱዙኪ ስም የገነቡ ሶስተኛ ትውልድ መኪኖች ናቸው። በመጀመሪያ ስለ ሞተርና ጉልበት ስናይ በእነዚህ ዓመታት የወጡት መኪኖች 1.2 እና 4 ሲሊንደር ሞተር ያላቸው፣ ይህ ሞተር 89 የፈረስ ጉልበትና 113 ኒውተን ሜትር ቶርክ ያመነጫል። በአጭሩ ለመናገር መኪናዋ 4 ሲሊንደር በመሆኗ በጣም ለስላሳ ናት። ስትነሳ አትነዝርም። ኮረብታ ወይም ዳገት ላይ የመጎተት አቅሟ ከፍተኛ ነው። ማርሹን ስንመለከት ደግሞ በሀገራችን ገበያ በብዛት የሚገኘው ኤጂኤስ ወይም ኤኤምቲ የሚባለው ማርሽ ነው። ይህ ማርሽ ክላች የሌለው ነገር ግን በውስጡ ማኑዋል ማርሽ የሚቀያየር የኮምፒውተር ሲስተም አለው። ጥቅሙ ነዳጅ አለመብላቱ ሲሆን፣ ድክመቱ ግን ማርሽ ሲቀየር በትንሹ መኪናዋ ረገጥ የማለት ባህሪ ያላት። ከ2020 እስከ 2023 ያሉት ሞዴሎች ውጫዊ ቅርጻቸው ወገባቸው ላይ ሰብሰብ ያለ፣ ፊታቸው ላይ ሰፋ ያለ ክሮም ግሪል ያላቸውና ክብነት የበዛባቸው ናቸው። ነገር ግን ትልቁ ድክመታቸው የደህንነት ደረጃቸው ነው። በዓለም አቀፍ የብልሽት ሙከራ በሁለት ኮከብ ማርክ ብቻ ነው ያላቸው። ቦዲያቸው ወይም ቆርቆሯቸው ቀጭን በመሆኑ ለከባድ አደጋ ተጋላጭነታቸው ከፍተኛ ነው። ባለ ሁለት ኤርባግ ብቻ ናቸው። አሁን ደግሞ ወደ አዲሶቹ ሙሉ በሙሉ ወደ ተቀየሩት የ2024 እና 2005 ሞዴሎችን እንምጣ። ማሩቲ ሱዙኪ ዲዛይር በ2024 መገባደጃና በ2025 የዲዛይር አራተኛ ትውልድ ይፋ አድርጓል። መኪናዋ ከድሮ መኪና ጋር ስሟ እንጂ ምንም የሚያገናኘው ነገር የለም። በጣም ሊያስተውሉት የሚገባው ነገር አዲሱ የ2024 እና 2005 ሞዴል ከድሮው የ4 ሲሊንደር ሞተር ወጥቶ ወደ 1.2 ሊትር ወይም 3 ሲሊንደር ሞተር ተቀይሯል። የጉልበቱ ልዩነት ስናይ ጉልበቱ ከ89 ወደ 82 የፈረስ ጉልበት ዝቅ ብሏል። ይህ ማለት በዳገት ላይ ከድሮ ሞተር በጥቂቱ ያነሰ መጎተት ሊኖረው ይችላል። ነገር ግን 3 ሲሊንደር በመሆኗ በሚያስደነግጥ ሁኔታም ነዳጅ ይቆጥባል። በ1 ሊትር ነዳጅ እስከ 24.7 እስከ 25.7 ኪሎ ሜትር ይጓዛል። ከድሮ መኪና ይበልጥ ሳንቲም ቆጣቢ ነው። ሙሉ በሙሉ የተቀየረው ውጫዊ ገጽታውን ስናይ የ2024 እና የ2005 ሞዴል ያንን የድሮውን ክብ ቅርጽ ትቶ እንደ አውሮፓ መኪኖች ፊቱ ላይ ማዕዘን የበዛው ስፖርታዊ መልክ ይዟል። የፊት መብራቱ ቀጭንና ዘመናዊ ኤልኢዲ ሆኗል። የኋላ መብራቱ ደግሞ የዋይ ቅርጽ ያለው፣ ከጎኑ ሲታይ ሻርክፊን አንቴና አለው። ባጭሩ መኪናዋ ውድ መኪና ትመስላለችም። ወደ ትልቁ ታሪክ ስንመጣ ማሩቲ ሱዙኪ በታሪኩ ለመጀመሪያ ጊዜ በዲዛይር መኪና ላይ የ5 ኮከብ የደህንነት ውጤት አስመዝግቧል። ቆርቆሮና የሻንሲው ጥንካሬ ከፍተኛ ሁኔታ ጨምሯል። ከዛም ባለፈ ከታችኛው ሞዴል ጀምሮ 6 ኤርባጎች፣ ኤኤስፒ የተባለውን የመኪና መንሸራተትን መከላከያና የሂል ሆልድ የተባለውን ዳገት ላይ ወደ ኋላ እንዳይንሸራተት መያዣ በስታንዳርድነት ተገጥሞለታል። ይህ አዲስ ሞዴል ከድሮዎቹ ጋር ሲነጻጸር በቴክኖሎጂ ረገድ እጅግ በርካታ አዳዲስ ነገሮችን ይዞ መጥቷል። በመጀመሪያዎቹ በዲዛይር ታሪክ ታይቶ የማይታወቅ የኤሌክትሪክ የፀሐይ መክፈቻ መስታወት ወይም ስንሩፍ ተገጥሞለታል። በሁለተኛ ደረጃ መኪናውን በጠበበ ቦታ ስታቆሙ መላ አካባቢው ከላይ ቁልቁል በስክሪን የሚያሳይ የ360 ዲግሪ ካሜራ አለው። በሶስተኛ ደረጃ ስልክዎን ያለምንም ገመድ ንክኪ ቻርጅ የሚያደርግ ገመድ አልባ ስልክ ቻርጀር ተካቶበታል። አራተኛው አዲስ ነገር ትልቅና እጅግ ፈጣን የሆነው ባለ 9 ኢንች ዘመናዊ ስክሪን ሲሆን ያለምንም ገመድ ለአፕል ካርፕሌይ እና ለአንድሮይድ ኦቶ ይገናኛል። አምስተኛ ማታ ማታ ከጀርባ የሚመጣ መኪና መብራት
አይናቸውን ላይ እንዳያንጸባርቅ ውስጥ መስተዋት አለው። ስድስተኛ ከበስተጀርባ ለሚቀመጡ ተሳፋሪዎች ራሱን የቻለ የኋላ አየር ማቀዝቀዣ መውጫና ስልክ ቻርጅ ማድረጊያ ታይፕ እና ፖርቶች ተጨምረውበታል። ሰባተኛ የፊት መብራቶች ወደ ጨለማ ሲገቡ ራሳቸውን የሚያበሩ አውቶማቲክ ኤልኢዲ መብራቶች ናቸው። ብዙ ገዢዎች ጥቁር ዳሽቦርድነት ወይስ ክሬማ ብለው ይጠይቃሉ። ይህ ልዩነት የመጣው ከቀለሙ ውበት ባለፈ መኪናዋ ለምን አገልግሎት ትውላለች ከሚለው እውነታ ጋር የተያያዘ ነው። በመጀመሪያ የክሬም ወይም የቤዥ ዳሽቦርድ ባህሪ እንይ። ይህ የሱዙኪ መደበኛ መለያ የነበረው የውስጥ ክፍል ነው። ዳሽቦርድ ጥቁርና ክሬም ሆኖ ወንበሮች ሙሉ በሙሉ በክሬም ጨርቅ የተሰሩ ናቸው። ጥቅሙ መኪናው ውስጥ ስትቀመጡ በጣም ሰፊ ብሩህና የቅንጦት ስሜት ይሰጣል። ሙቀት አይስብም። ጉዳቱ ደግሞ ቶሎ ይቆሽሻል። በተለይም በኢትዮጵያ ሁኔታም መኪናዋን ለራይድ ስራ የምትጠቀሙ ከሆነ የደንበኞችን እጅና ልብስ እየነካካው በሳምንት ውስጥ ሊቆሽሽና ቀለሙ ሊለወጥ ይችላል። ከፍተኛ ጥንቃቄና የሲት ከቨር ይፈልጋል። በሌላ በኩል የጥቁር ዳሽቦርድ ባህሪን ስንመለከት ሱዙኪ ከተጠቃሚዎች የመጣለትን ቅሬታ ሰምቶ በተለይም በአዳዲሶቹ ሞዴሎች ላይ ሙሉ በሙሉ ጥቁር የሆነ የውስጥ ክፍል ማምረት ጀምሯል። ጥቅሙ እጅግ በጣም ጠንካራና ለስራ የሚመች መሆኑ ነው። ቆሻሻ አይዝም፣ በቀላሉ አይቆሽሽም። ለታክሲ አገልግሎት፣ ለቤተሰብና ለረጅም ጉዞ እጅግ በጣም ተመራጭ ነው። ጉዳቱ ደግሞ መኪና ውስጥ ያለው ቦታ ከክሬም ከጥቂቱ ጠበብ ያለ ስሜት ሊሰጥ ይችላል እና ፀሐይ ላይ ሲቆም ሙቀቱን የመሳብ ባህሪ ያለው። ከዚህ በተጨማሪ በኢትዮጵያ ገበያ ላይ ዲዛይር ሲገዙ ብዙዎችን የሚያደናግር ሌላ ትልቅ ሚስጥር አለ። የቪኤክስአይ እና የዜድኤክስአይ ሞዴሎች ልዩነት ነው። ብዙ ጊዜ ደላላው ሁሉንም መኪና ሙሉ ኦፕሽን ወይም ፉል ኦፕሽን እያለ ሊጠራው ይችላል። ነገር ግን ልዩነቱ እናንተ ራሳችሁ ማየት ትችላላችሁ። ቪኤክስአይ የሚባለው መካከለኛ ሞዴል ሲሆን የጎን መስተዋቱ ላይ የዞረኛ መብራት አለው። የውስጥ አየር ማቀዝቀዣ በእጅ የሚቆለፍ ነው እና ጎማው መደበኛ የብረት ሪም ሆኖ በፕላስቲክ የተሸፈነ ነው። በአንጻሩ ዜድኤክስአይ የሚባለው የላቀው ወይም ፉል ኦፕሽን ሞዴል ሲሆን ጎማው ውብ የሆኑ የኦሎይ ሪም ነው። መኪናው በቁልፍ ሳይሆን በስክሪን ላይ ባለ በተን ነው የሚነሳው እና የአየር ማቀዝቀዣው ልክ እንደ ቤት ኤሲ በጥቁር ዲጂታል ሆኖ ራሱን በራሱ ያስተካክላል። ይህንን ልዩነት ማወቅ የማይገባቸውን ተጨማሪ ገንዘብ እንዳትከፍሉ ይታደጋቸዋል። ሌላው አሽከርካሪዎቹ በስፋት የሚያነሱት ጉዳይ የመኪናው ከፍታ ወይም የግራውንድ ክሊራንስ ጉዳይ ነው። የዲዛይር መኪና ከምድር ያላቸው ከፍታ 163 ሚሜ፣ ይህም ከፍታ ለደለለ መንገድ ወይም ለተስተካከለ አስፋልት በጣም በቂ ቢሆንም በሀገራችን ባሉት አንዳንድ ወጣ ገባ መንገዶችና ከፍታቸው ባልተመጣጠነ የፍጥነት መቀነሻ ኮረብታዎች ላይ መኪናዋ ከስር የመንካት ባህሪ አላት። በተለይም መኪናው 5 ሰው ተጭኖና ሻንጣ ተጭኖ ከሆነ ጥንቃቄ ይፈልጋል። ለዚህ መፍትሄ ይሆን ዘንድ ሀገራችን ላይ ያሉ ብዙ አሽከርካሪዎች መኪናዋ ላይ ስፔሰር ወይም ደግሞ የመጨረሻ ጎማ ከስር ያስገጥሙለታል። ይህ መኪናው እንዳትነካ ቢረዳትም በከፍተኛ ፍጥነት ሲነዳ ግን መኪናው እንዳትወዛወዝ የባላንስ ጥንቃቄ ማድረግ ይጠበቅበታል። ወደ መለዋወጫውና ጥገናው ስንመጣም ዲዛይር በኢትዮጵያ ውስጥ ልክ እንደ ድሮዋ ቪትስ እንደሆነች መኪና ነው። መለዋወጫው በየሱቁ መሙላቱ ብቻ ሳይሆን ዋጋውም እጅግ በጣም በተመጣጣኝ ዋጋ ይገኛል። ማንኛውም መካኒክ በቀላሉ ሊጠግናት ይችላል። ነገር ግን በአዲሶቹ ሞዴሎች ላይ የኤሌክትሪክ ሲስተሙና አዲሱ ባለ 3 ሲሊንደር ሞተር የተወሰነ የኮምፒውተር እውቀት ያላቸው ባለሙያዎች ስለሚፈልግ እንደ ድሮ ዝም ብሎ መፍታት አይመከርም። በተለይም ደግሞ የኤጂኤስ ወይም የኦቶ ማኑዋል ማርሽ ዘይት በየጊዜው መቀየር አለበት። ብዙዎች ማርሹ አውቶማቲክ ስለሚመስላቸው ዘይት አይቀይሩለትም። ነገር ግን ውስጡ ያለው ሲስተም ማኑዋል በመሆኑ የማኑዋል ማርሽ ዘይት በየ2 ዓመት ወይም በየ40,000 ኪሎ ሜትር ካልተቀየረም ማርሹ የመንተባተብ ወይም የማስገደድ ባህሪ ሊያሳይ ይችላል። የመጨረሻም ብዙዎች ጥያቄ ደግሞ መኪናዋን ገዝቶ ለራይድ ታክሲ ስራ መዋልስ ምን ያህል ያተርፋል የሚለው ነው። በአሁኑ ወቅትም በየከተማችን ካለው የነዳጅ ዋጋ መጨመር አንጻር ዲዛይር በቀን ከሚያስገኘው ገቢ ላይ የነዳጅ ወጪዋ እጅግ በጣም አነስተኛ በመሆኑ ለባለቤቱ ከፍተኛ ትርፍ ያስገኛል። የነዳጅ መኪና መግዛት ለሚፈልግና በቀን 100 እና 200 ኪሎ ሜትሮች ለሚነዳ ሰው ከዲዛይር የተሻለ አማራጭ ማግኘት ከባድ ነው። መኪናዋ የቱንም ያህል ብትነዳ እሴቷ ወይም የገበያ ዋጋዋ አይወርድም። ዛሬ ገዝታችሁ ነገ ብትሸጡት እንኳን ገንዘባችሁን መግዣ አቅም አይቀንስም። ለመሆኑ እነዚህ መኪኖች የት ነው የሚገጣጠሙት? ይህን መረጃ በግልጽ ማወቅ አለብን። ማሩቲ ሱዙኪ ዲዛይር የሚመረተውና የሚገጣጠመው ህንድ ውስጥ በህንድ ማሩቲና በጃፓኑ ሱዙኪ ጥምረት ነው። ነገር ግን ወደ ሀገራችን በብዛት የሚገቡት በዱባይ ገበያ በኩል ትራንዚት ሆነው ነው።
አንዳንድ ሞዴሎች ደግሞ በቀጥታ ከህንድ ወደብ ተጭነው ይመጣሉ። በጥራት ደረጃ ሁሉም ከህንድ የሚመጡ በመሆናቸው ጥራታቸው ልዩነት የላቸውም። ሁለቱ ትውልዶች ባጭሩ ስናጠቃልላቸው የድሮ ትውልድ ማለትም 2022 ያሉት ባለ 4 ሲሊንደር ሞተር በመሆናቸው የበለጡ ለስላሳና ጉልበተኛ ሲሆኑ የደህንነት ደረጃቸው ግን ባለ 2 ኮከብና ባለ 2 ኤርባግ ናቸው። በአንጻሩ አዲሱ ትውልድ ማለትም የ2004 እና 2005 ሞዴሎች ባለ 3 ሲሊንደር ሞተር በመሆናቸው እጅግ ነዳጅ ቆጣቢ ናቸው። የደህንነት ደረጃቸው ባለ 5 ኮከብ ሆኖ 6 ኤርባጎች በስታንዳርድነት ይዘዋል። በተጨማሪም እንደ ፀሐይ መክፈቻም የ360 ዲግሪ ካሜራና ገመድ አልባ ቻርጀር ያሉ ዘመናዊ ቴክኖሎጂ ተካቶባቸው የውስጥ ቀለማቸው እንደ ምርጫው ጥቁር ወይም ክሬም ሊሆን ይችላል። የኢትዮ ማርኬት ቤተሰቦች መኪናውን ለራይድ ስራ የምትፈልጉት ከሆነ የ2020-2023 ሞዴሎች በ4 ሲሊንደር ሞተራቸው በጠንካራነታቸው አሁንም አዋጭ ናቸው። ነገር ግን ለቤተሰብ ደህንነት፣ ለዘመናዊና እጅግ ለላቀ የነዳጅ ቁጠባ የምታስቡ ከሆነ የ2004 እና 2005 አዲሱ ሞዴል ምርጫችሁ ሊሆን ይገባል። ስለ ማሩቲ ሱዙኪ ዲዛይር ያላችሁን አስተያየት ከታች ኮሜንት ላይ አስቀምጡልን። ይህ መረጃ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረግ እንዳትረሱ። በሚቀጥለው የገበያ ትንታኔያችን እስከምንገናኝ ሰላምና ጤና ለእናንተ ይሁን። መልካም